አቤቱ ፈጣሪ እኔን ባሪያህን ከክፉ ነገር ሁሉ ሰውረኸኛልና ዲያብሎስን ትምረው ዘንድ እለምንሃለሁ። ይሄውም ስለ አዳምና ስለ ልጆቹ በጠቅላላው ስለ ሰባ ዓለም ስጋቸው ስጋዬ ስለሆነ እንዳያስታቸው ክፉ ስራ እንዳያሰራቸው ብዬ ማርልኝ ማለቴ ነው። ወዳጄ ክርስቶስ ሰምራ ሆይ እጹብ ድንቅ ልመና ለመንሽኝ። ሌሎች በኋላሽም የነበሩ በፊትሽ የሚመጡ ያለመኑትን ልመና ለመንሽኝ አላት። ቅዱስ ሚካኤልንም ወደ ዲያብሎስ እንዲወስዳት አዘዘው። ሲኦል ሲደርሱ ምሕረትን የሚሻ ከሆነ እንድትጠይቀው ቅዱስ ሚካኤል ባዘዛት ጊዜ ሳጥናኤል ብላ ጠራችው። ዲያብሎስም መልሶ ሳጥናኤል ብሎ የጠራኝ ማን ነው አለ። እርሷም እኔ ነኝ አለችው። ወደ እኔ ለምን መጣሽ ስላት ከፈጣሪ ጋር ላስታርቅ ብዬ አለችው። እርሱም አንቺን ከቤትሽ ከንብረትሽ ሳለሽ አስትሻለሁ ብዬ ብመጣ ያጣውሽ ሰው እኔ ልታስታርቅኝ መጣሽ? ግን ይህን ያደረገ ያ የቀድሞ ጠላቴ ሚካኤል ነው። ስጸረረኝ የምኖር ከክብር የሚያወርደኝ እሱ ነው እንጂ አንቺ ምን ጉልበት አለሽ ብሎ እጇን ይዞ ወደ ሲኦል ወረወራት። እመቤታችንም ተገልጻ ወዳጄ ክርስቶስ ሰምራ ሆይ አንቺን የወለደች ማኅፀን የተባረከች ናት። አንቺንም አጥብተው ያሳደጉ ጡቶች የተባረኩ ናቸው። አንቺንም ያዩ ዓይኖች የተባረኩ የተቀደሱ ናቸው። አንቺንም የሚያመሰግኑ ንዑዳን ክብራን ናቸው። ያንቺን ገድል የሚሰሙ የሚያሰሙ የተባረኩ ናቸው አለቻት። ስጋን ፈተና ድል ነስተው በክብር ጻድቃን ሰማዕታት ከፋሉ በክብር። እግዚአብሔር አምላካችን ለመጀመሪያ ሰው ለአዳም በሰጠው ተስፋና በገባለት ቃል ኪዳን መሰረት ልዑል ባህሪውን ዝቅ አድርጎ ከሰው ሰው ሆኖ በለበሰው ሥጋ በመልዕልተ መስቀል ተሰቅሎ በደሙ ፈሳሽነት የሰውን ልጅ ነጻ አውጥቶ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ባዳነበት ልዩ ጥበቡ ሲደነቅና ሲመሰገን እንደምኖር ሁሉ ይቺም የክርስቶስ ሐሩተ መስቀሉን የተሸከመች አሰረ ፍኖቱን የተከተለች ኢትዮጵያዊቷ እናታችን ክርስቶስ ሰምራ አንስታይ የጾታ ስሜት ሳያበረግጋት በፍጹም ቆራጥነትና ታማኝነት ፈጣሪዋን በቅርብ ሆና ለማገልገል የሚያልፈውን ዓለም በማያልፈው ዓለም ለመተካት የዚህን ዓለም ማይሰረ ፍቅር በጣጥሳ አውጭኝ እግሬ ብላ በፍና ተጋድሎ ገሰገሰች። ከዚያም በታላቁ ገዳም በደብረ ሊባኖስና እጅግ ታዋቂነትና ታሪካዊነት ባለው በጣና ደሴት በባህርና በጉድጓድ ውስጥ ቆማ ንዋመ ሐኬት እንዳያገኛት በግራ በቀኝ በፊት በኋላ ሆነው እንዲጎነትሏት ጦሮች አስተክላል ስለ ሀገርና ስለ ሰው ደህንነት ስትጸልይ ኖራ ከፈጣሪዋ ቃል ኪዳን ተቀብላ ታምራቷ ትርፋቷ ሲነገርላት የሚኖር ያለመጠራጠር ተስፋ ፍጡራን ለመሆን የበቃችሁናለች። ሰማይን ያለ ምሰሶ ያቆመ ውሃን በአየር ላይ አርግቶ እንደ ድንኳን የዘረጋ ምድርን ያለ መሰረት ያጸና ውሃን በረቂቅ ደመና የሚቋጥር ባህሩን በመለኮታዊ ስልጣኑ ካለበት ቦታ አምጥቶ በአንዲት